የዛሬ 10 ዓመት ከአሜሪካን ሀገር ወደ ኢትዮጵያ ስመለስ ትልቁ የኔ ራዕይ ሃይ ስኩል መክፈት ነበረ። የኔን ህይወት የቀየረው ሃይ ስኩል ነው። ሲኤምሲ አካባቢ ነው ትምህርት ቤታችን፣ ሰሚት አካባቢ ነው። ሰፊ ቦታ ላይ ነው የተሰራው። 3 ትላልቅ ህንፃዎች አሉት። ከ200 ክላስ ሩሞች በላይ አሉት። 4 ስታንዳርዱን የጠበቁ ላይብረሪዎች አሉት። ላይብረሪው ገና ከጅማሬው ከ30,000 መጽሐፍት በላይ ነው ያስመጣ ነው። እነዚህ መጽሐፍቶች ተጭነው መጥተው ግቢያችን ገብተዋል፣ ተራግፈዋል። ከአሜሪካን ነው ያመጣናቸው። ተማሪዎቻችን የተማሩትን ለሚዲያ ኮሚኒኬት ማድረግ እንዲችሉ፣ ደፋሮች እንዲሆኑ ራሱን የቻለ የቴሌቪዥን ስቱዲዮ አለው። ካምብሪጅ ካሪኩለም በምንልበት ጊዜ ነሰሰርሊ የእንግሊዞችን ታሪክ፣ የእንግሊዞችን ጂኦግራፊ፣ የእንግሊዞችን ኢኮኖሚክስ ለማስተማር ሳይሆን ቤዚክ ኢንተርናሽናል ፍሬምወርኩን ተጠቅመን ለሀገራችን ደግሞ ለምርምር ብቁ የሆኑ ተማሪዎችን ለማፍራት ስለምንፈልግ ነው። ኢትዮጵያዊነት የሚሰጠው ነገር አለው፣ ከራሱ የሚቀበለውም ነገር አለው። የሰው ልጅ ለመቀመጥ አልተፈጠረም፣ ለመሮጥ ነው የተፈጠረው፣ ለመንቀሳቀስ ነው የተፈጠረው። በመጀመሪያ ደረጃ ይህንን ትምህርት ቤት እንድንከፍት እዚህም ደረጃ እንድንደርስ በጣም ትልቅ ተጋድሎ አድርገን ለዚህ ውጤት እንድንበቃ የረዳንን እግዚአብሔርን በጣም እናመሰግናለን። ከዛ ቀጥሎ ትምህርት ቤታችን ተማሪዎችን ከ3 ዓመት ዕድሜ እስከ 18 ዓመት ያሉትን ተቀብሎ ነው የሚያስተምረው። 3 ዓመት ዕድሜ እስከ 18፣ ያ ማለት ከኬጂ እኛ ኤፍኤስ ነው የምንለው ፋውንዴሽን ስታንዳርድ ወይ ፋውንዴሽናል ስኩል፣ ከዛ ጀምሮ ከኬጂ አንስቶ እስከ 12ኛ ክፍል ነው። የዛሬ 10 ዓመት ከአሜሪካን ሀገር ወደ ኢትዮጵያ ስመለስ ትልቁ የኔ ራዕይ ሃይ ስኩል መክፈት ነበረ። የኔን ህይወት የቀየረው ሃይ ስኩል ነው። ሃይ ስኩል ደምቢዶሎ ቦርዲንግ ስኩል ነው የተማርኩት። ቤተል ኢቫንጀሊካል ሰከንደሪ ስኩል የሚባል እሱ ህይወቴን ስለቀየረ ሃይ ስኩል ምን ያክል ቫልዩ እንዳለው ስለማውቅ ሃይ ስኩል ለመክፈት ነበር የመጣሁት። ነገር ግን የተመቻቸው ኮሌጅ ስለነበረ ያኔ ወደ ኮሌጅ አዘነበልን። አሁን ግን ይህንን ሃይ ስኩል በሃይ ስታንዳርድ እንድንከፍተው ነው የሰራ ነው። ስለዚህ ሲኤምሲ አካባቢ ነው ትምህርት ቤታችን፣ ሰሚት አካባቢ ነው። ሰፊ ቦታ ላይ ነው የተሰራው። 3 ትላልቅ ህንፃዎች አሉት። ከ200 ክላስ ሩሞች በላይ አሉት። 4 ስታንዳርዱን የጠበቁ ላይብረሪዎች አሉት። መመገቢያ አዳራሾች አሉት። ጂም አለው። የወንዶችና የሴቶች ላከር ሩም እና ሻወሮች አሉት። የእግር ኳስ ሰፊ የእግር ኳስ ሜዳና የባስኬት ሜዳ አለው። ማንም ሰው ለመጎብኘት ከፈለገ በራሱ መኪና ሄዶ መጎብኘት ይችላል። እኛም እንድናስጎበኘው ከፈለገ በጊዜያዊ ቢሮአችን እዚህ ሂልተን ካለው ቢሮ ያዘጋጀነው የራሳችን ቫን ስላለ ቤተሰቦች መጥተው በሳ ተጠቅመው፣ ጋዜጠኞችም ከፈለጋችሁ በዛ ሄዳችሁ መጎብኘት፣ ፎቶግራፍ ማንሳት ትችላላችሁ ግቢውን። ከዛ ባለፈ ላይብረሪው ገና ከጅማሬው ከ30,000 መጽሐፍት በላይ ነው ያስመጣ ነው። እነዚህ መጽሐፍቶች ተጭነው መጥተው ግቢያችን ገብተዋል፣ ተራግፈዋል። ከአሜሪካን ነው ያመጣናቸው። በተጨማሪም ደግሞ ዲጂታል ሚዲያ እንዲሆን በዲጂታል ላይብረሪም ደግሞ እንዲጠቀሙ የዲጂታል ላይብረሪ ፋሲሊቲ ኢቤስኮ ከሚባል ድርጅት ጋር ነው ያደረግነው። የተሟላ ጂምናዚየም አለው፣ የስፖርት ሴንተር አለው። ተማሪዎቻችን የተማሩትን ለሚዲያ ኮሚኒኬት ማድረግ እንዲችሉ፣ ደፋሮች እንዲሆኑ ራሱን የቻለ የቴሌቪዥን ስቱዲዮ አለው። ተማሪዎቻችን ከሚዲያ በተጨማሪ የሙዚቃ የአርት ችሎታ እንዲኖራቸው ራሱን የቻለ የሙዚቃና የአርት ስቱዲዮ አለው። ከዛ ባለፈ ግሎባል ለርኒንግ ሴንተር አለው። በቋንቋ ተማሪዎቻችን ፕሮሊፊክ እንዲሆኑ እንፈልጋለን። በአማርኛ፣ በአፋን ኦሮሞ፣ በአገራችን ቋንቋዎች እንዲሁም ደግሞ በአረብኛ፣ ፈረንሳይኛ፣ እንግሊዘኛ እንዲማሩም ደግሞ እንፈልጋለን። እነዚህ አረብኛ ከአረቡ ሀገር ጋራ፣ እንግሊዘኛ የታወቀ ነው፣ ፈረንሳይኛም የታወቀ ነው። ተማሪዎቻችን እንዲማሩ ስለምንፈልግ ግሎባል ለርኒንግ ሴንተር አለ የላንጉዌጅ። ይሄ ከኛም ትምህርት ቤት አልፎ ለኮሚኒቲው ለመስጠት
መንግስት ተቋማት ጋራ ግንኙነት እያደረግን ነው፣ እየተጠየቅን ነው። እነሱንም እንረዳለን ማለት ነው በዊኬንዶች እና በተለያዩ ጊዜዎች። ለስፖርት የተለየ ትኩረት እንሰጣለን። ተማሪዎቻችን የአካል ብቃት እንዲኖራቸው፣ ንቃት እንዲኖራቸው እናደርጋለን። ይሄ ካምብሪጅ አካዳሚ ለዚህ ትውልድ ብቻ ሳይሆን ከትውልድ እስከ ትውልድ እንዲተላለፍ ዲዛይን የተደረገ ነው። ይሄ ጥለነው የምንሄደው ለትውልዶች የሚሆን ለኢትዮጵያ ያቀረብነው ገጸ በረከት ነው። ኢትዮጵያ የዓለም አቀፍ የአፍሪካ ሴንተር እንደመሆኗ ማንኛውም ዲፕሎማት ሆነ ኤክስፓትሪየት ሆነ ኢንቨስተር ሆነ ወደዚህ ሀገር ሲመጣ ልጆችን የት አስተምራለሁ ብሎ እንዳይጨነቅ የሚያደርግ ያንን ጥያቄ የሚመልስ ነው ማለት ነው። በዛ አይነት ስታንዳርድ ያሉ ትምህርት ቤቶችን መክፈት እንቀጥላለን። መለስተኛ ከዛ ባነሰ ሻሸመኔ ላይ ከፍተናል። የሚቀጥለው ደግሞ ነቀምት ላይም ለመክፈት ቦታ እያመቻቸን ነው። ወደ ሰሜንም ለመክፈት ቦታ እያመቻቸን ነው። ስለዚህ እንደዚህ እያሰፋ ነው እንሄዳለን። ዛሬ ግን ካምብሪጅ አካዳሚን አዲስ አበባ ላይ ከነዚህ ጋር ስንከፍት በጣም ከፍተኛ ደስታ ይሰማናል። ካሪኩለሙን በዲቴል ዴቪድ አድርጓል። እንግዲህ አንዳንድ ጊዜ ሰዎች ለምንድን ነው የካምብሪጅ ካሪኩለም ያደረጋችሁት የተባለው? ካምብሪጅ ካሪኩለም በምንልበት ጊዜ ነሰሰርሊ የእንግሊዞችን ታሪክ፣ የእንግሊዞችን ጂኦግራፊ፣ የእንግሊዞችን ኢኮኖሚክስ ለማስተማር ሳይሆን ቤዚክ ኢንተርናሽናል ፍሬምወርኩን ተጠቅመን ለሀገራችን ደግሞ ለምርምር ብቁ የሆኑ ተማሪዎችን ለማፍራት ስለምንፈልግ ነው። በዚህ መልኩ የተዘጋጀ ትምህርት ቤት ነው። ይህንን ትምህርት ቤት ለኢትዮጵያ ዛሬ እንደ ገጸ በረከት ነው ያበረከት ነው። በሀገራችን የተለያዩ ኢንተርናሽናል ትምህርት ቤቶች አሉ። ዋጋቸውን ማየት ትችላላችሁ ምን ያክል ውድ እንደሆኑ። እኛ አሉ ከተባሉ ተወዳዳሪነት ካለው ስታንዳርድ ነው የኛ የትምህርት ቤቱ ኳሊቲ። ፋሲሊቲውን ሄዳችሁ እንድትጎበኙ ነው የምንፈልገው። ማየት ማመን ነው እንደሚባል በአይናችሁ የተመቸ መኪና አለ፣ ከፈለጋችሁ ሄዳችሁ ማየት ትችላላችሁ። ይህንን ዜና የሚሰሙ ሁላቸው ሄደው እንዲያዩ ማበረታታት እንፈልጋለን። ያንን ሲያዩ ሞር ደስተኛ እንደሚሆኑ እምነት አለን። ወደፊት ደግሞ ሞር እነዚህ ማስታወቂያዎችም እንደሚሄዱ ተስፋ አደርጋለሁ። ኢትዮጵያዊነትና የምንጠቀመው ካሪኩለም ነው። እንደምታውቁት ኢትዮጵያዊነት መስጠትና መቀበል ነው። ኢትዮጵያዊነት በአጥር ወይም በግንብ የታጠረ ማንነት አይደለም። እንደዛም ሆኖ ሊኖርና ሊቀጥል አይችልም። ኢትዮጵያዊነት የሚሰጠው ነገር አለው ከራሱ፣ የሚቀበለውም ነገር አለው። አንዱ የምንቀበለው ነገር የሌሎች ሀገሮችን ተሞክሮች፣ ልምዶች እንዲሁም ደግሞ የምርምር ውጤቶች ነው። ይህንን ካሪኩለም በምንቀበልበት ጊዜ የራሳችንንም ቀላቅለን ለማዳበር እንጂ የራሳችንን ለማጥፋት አይደለም። ዛሬ በአእምሮዬ ላይ ፍሬሽ ስለሆነ ነው ሃው ኔሽንስ ፌል የሚለው መጽሐፍ። እዛ ላይ የመጀመሪያው ሲቪላይዜሽን ሲጀመር የመጀመሪያው የቴክኖሎጂ ኢንዱስትሪያል ሬቮሉሽንን ለማምጣት እንግሊዞች ናቸው። እንግሊዞች ያመጡት ሬቮሉሽን ቴክኖሎጂን ተጠቅሞ ግብርናን ወደ ኢንዱስትሪያላይዝ ከለወጡ በኋላ ያው ነው ወደ አሜሪካ ሄዶ አሜሪካን የለወጠው፣ ካናዳ ሄዶ የለወጠው፣ አውስትራሊያ ሄዶ የለወጠው ያው ነው ብዙዎች ሀገሮችን የለወጠው። ዛሬም አሜሪካ ባላት ዓለምን ትለውጣለች፣ ኢትዮጵያም ባላት ትለወጣለች። ስለዚህ የኛ ብቻ የምንለው ማንነት አለን። ነገር ግን ያ ማንነት በአጥርና በግንብ የታጠረ ሳይሆን የሚቀበልና የሚሰጥ መሆን አለበት። ዓለምን መቀላቀል፣ በዓለም ደረጃ መወዳደር፣ የዓለም ማህበረሰብ ሂዩመን ፋሚሊ በምንልበት ጊዜ ድንበር አያውቀውም። ሂዩመን ፋሚሊ ውስጥ ግን ደምቀን የምንታየው ራሳችንን በማንነታችንና በቋንቋችን በባህላችን ብቻ ሳይሆን የሌሎችንም አሸንፈን አውቀን ልቀን በልጠን ስንገኝ ነው። ለዚህ ነው ይሄ ካሪኩለም ለሀገራችን እጅግ በጣም ይጠቅማል ብለን የምናስበው። ያም በምናደርግበት ጊዜ የኢትዮጵያን ስርዓተ ትምህርት ፕሪክሉድ ያደርጋል ማለት አይደለም፣ እሱንም ያጠቃልላል። ከዛም የምንወስደው ተማሪዎቻችን ማትሪክ እንዲፈተኑ እንፈልጋለን። የኢትዮጵያን ስኩል ሊቪንግ ሰርቲፊኬት ኤግዛሚኔሽን ያንን ተፈትነው ቢፈልጉ የኢትዮጵያ ዩኒቨርሲቲ እንዲገቡ፣ አለበለዚያ ደግሞ እኛ የምንመሰርተው የራሳችን ኬምብሪጅ ኮሌጅ አለ። ከሚቀጥለው ዓመት ጀምሮ እሱም ይከፈታል። እዛም መቀላቀል ይችላሉ፣ ወይም ወደ ውጭ ሀገር መሄድ ይችላሉ። በአጠቃላይ ይሄን ይመስላል።
እህቴ ስለ ጂም ጠይቃኝ ነበረ። ያ የስፖርት ፋሲሊቲው በጣም ደረጃውን የጠበቀ እንዲሆን ነው የምንፈልገው። ተማሪዎቻችን ትምህርት ሰዓታቸው ላይ ቢፈልጉ የስፖርት ጊዜ እንዲኖሩ። ምክንያቱም የሰው ልጅ በመቀመጥ ብዙ አይማርም። ኦክሲጅን አእምሯችን ውስጥ ከሌለ አእምሯችን ትምህርትን አይቀበልም። ብዙ ስንቀመጥ ኦክሲጅን ከአእምሯችን የኦክሲጅን ሌቭል ነው የሰው አቴንሽን አስተማሪ ሲያስተምር መጽሐፍ ስናነብ አቴንሽን የሚኖረን በቂ ኦክሲጅን አእምሯችን ውስጥ ካለ ነው። በቂ ኦክሲጅን አእምሯችን ውስጥ እንዲኖር ደግሞ የአካል እንቅስቃሴ አስፈላጊ ነው። የአካል እንቅስቃሴ ደምን ወደ አእምሯችን ያመጣል። ያ ኦክሲጅንን ወደ አእምሯችን ያመጣል። ያ የአእምሮ ንቃት ይሰጣል ልጆች ከጧት እስከ ማታ የሚጫወቱበት ቦታ ከሌላቸው፣ የሚዘሉበት የሚሮጡበት ቦታ ከሌላቸው፣ የሰው ልጅ ለመቀመጥ አልተፈጠረም፣ ለመሮጥ ነው የተፈጠረው፣ ለመንቀሳቀስ ነው የተፈጠረው። ያንን ወስደን ሰብስበን ልጆችን ቁጭ ካደረግናቸው አይማሩም። ለዚህ ነው በጂም ላይ ፎከስ ያደረግነው። ለዚህ ነው ሰፊ ቦታ ሄዳችሁ ማየት ትችላላችሁ። ለጂም አስቀምጠናል። 7 ሻወር ለሴቶች፣ 7 ሻወር ለወንዶች፣ ልብስ የሚቀይሩበት ሎከር ሩሞች፣ እንዲሁም ዳንስ የሚለማመዱበት፣ ጂምናስቲክ የሚሰሩበት፣ ሩጫ የሚሮጡበት፣ እግር ኳስ የሚጫወቱበት ሰፊ ቦታ። ዋይ ልጆች በየመሃሉ እየወጡ ኤክሰርሳይዝ አድርገው መመለስ አለባቸው። ሞር ኦክሲጅን አእምሯቸው ውስጥ ሲኖር ሞር አቴንሽን ስለሚሰጡ በዛ መልኩ ነው የተቀረጸው። ቅድም አንድ እህት ስለጠየቀች ነው እሱን በዚህ መልኩ እንወስደዋለን። በዚህ አጋጣሚ መላው የኢትዮጵያ ሚዲያዎች ከኛ ጋራ ይሄንን ኒውስ ይሄንን ገጸ በረከት ስናበረክት ይሄንን ለመቅረጽና ለመታደም ስለመጣችሁ አክብራችሁ እግዚአብሔር ያክብራችሁ። በጣም ነው የምናመሰግናችሁ። የኛ ጊዜያዊ ቢሮ እዚህ ሂልተን ሆቴል አለ። መኪናው ተዘጋጅቷል። መጎብኘት ለሚፈልጉ ቤተሰቦች በዚህ መልኩ እንዲተላለፍልን እላለሁ። አካዳሚን ለኢትዮጵያ እንደ ገጸ በረከት ስናበረክት ከፍተኛ ደስታ ይሰማናል። ቤተሰቦች በዚህ ተምረው ወደፊት ደግሞ ታላላቅ ሰዎች ከዚህ ሲበቅሉ ማየት እንፈልጋለን። ከኬምብሪጅ ዩኒቨርሲቲ there are a lot of prime ministers who came from Cambridge University. Almost the majority of British prime ministers came from Cambridge University, and we hope the future leaders of Ethiopia will also emerge from this school. Thank you very much and God bless you.